nothing is impossible የማይቻል ነገር የለም በኢዱ ቋንቋ ማለት ነው። እንዴት አላችሁ ዲጂታል ላንጉዌጅ is coming back። ዛሬ እንግዲህ የሚነግራችሁ አጠር ያሉና በጣም ወሳኝ ሰዎችን እንዲሁም ራሳችሁን እንዴት አድርጋችሁ እንደምትገልጹበት የሚጠቅማችሁን ቃል ወይም ራሳችሁን ወይም ሌሎች ሰዎችን ለመግለጽ የሚጠቅማችሁ ቃሎች ነግራችኋለሁ ማለት ነው። let's go ለዚህ ቻናል አዲስ ከሆናችሁ don't forget to like and subscribe. let's go በኢዱ ቋንቋ የማይቻል ነገር የለም ሁሉም ይቻላል። በጣም አሪፍ። እሺ አንድ ሰው የሚታትር የሚጥር ሰው ምን ብላችሁ ነው የምትጠሩት? የሚታትር ሰው ታታሪ ሰው ዲሊጀንት ካላችሁ በትክክል ተመሳሳይ ዲሊጀንት የሚታትር ሰው በጣም ናይስ። እሺ አሁን በትትርና ሰራለሁ ነው ስትሉ እንዴ I work diligently. I work diligently ብላችሁ ነው ፐርፌክት። ማንኛውንም ነገር ለማድረግ የማያቅማማ ሰው ወይም ነገሮችን ለማድረግ የማያቅማማ ሰው ምን ብላችሁ ነው የምትጠሩት? እስቲ ገቡ ማያቅማማ ሰው reluctant ይባላል። reluctant የማያቅማማ ሰው ለማድረግ ምንም ነገሮች አንድን ሰው አታቅማማ ስትሉት don't reluctant ኦኬ እኔ አላቅማማም ስትሉስ I don't reluctant እኔ የሚያቅማማ ሰው አይደለሁም ስትሉ a not reluctant person ወይም a not reluctant ትላላችሁ ማለት ነው። definitely ለምን ታቅማማለህ ስትሉስ ለምን ታቅማማለህ ስትሉ አንድ ሰው ምንድነው why are you reluctant ትላላችሁ ማለት ነው። ፐርፌክት የሆነን ስራ ለነገ ሰራዋለሁ ሰነፍ ሰው ማለት ነው። ነገ ሰራዋለሁ እያለ የሚያራዝም ነገሮች ምንን ነገ አድርጓለሁ እያለ የሚያራዝም ሰው እንደዚህ አይነት ሰው ማን ብላችሁ ነው የምትገልጹት? እንደዚህ አይነት ሰው procrastinator ነው የምትሉት። procrastinator ካላችሁ እንደዚህ አይነት ሰው ማለት ነው። ስራን ነገ ሰራዋለሁ እያለ የሚያራዝም ሰው ወንድሜ ስራን ነገ ሰራዋለሁ እያለ የሚያራዝም song እንዴት ነው የምትሉት? my brother is a procrastinator አላችሁት በስራ አስገጻችሁታል ማለት ነው። ልትተማመኑበት የሚችሉት ሰው የሚታመን ሰው ምን ይባላል? reliable እንደዚህ አይነት ሰው ሊታመን የሚችል ሰው ነው ማለት ነው። ስለዚህ who is your most reliable person? can you leave your comments under the comment section? እስቲ ሀሳባችሁን ጻፉ እና ለእናንተ ምርጥ reliable የሆነ ሰው ማለት let me know your comment under the comment section. reliable የሆነ ሰው እንደዚህ ብላችሁ እንድትጽፉ ማለት ነው። እሺ ኦኬ እናቴ በጣም የምተማመንባት ሰው ነች ስትሉ my mother is most reliable person ትላላችሁ። my mother is most reliable person ማለት ትችላላችሁ። alright ለስራ ለሆነ ነገር ተነሳሽነት የሆነ ሰው ማን ብላችሁ እንድትጽፉ ተነሳሽነት ያለው ሰው ኢኒሼቲቭ የሆነ ሰው ተነሳሽነት ያለው ሰው ማለት ነው። ኢኒሼቲቭ ይባላል። በጣም አሪፍ። እኔ ተነሳሽነት ያለኝ ሰው ነኝ ስትሉ I'm an initiative person, right? delegate እኔ ተነሳሽነት የሌለው ሰው ነኝ ስትሉ not an initiative person ያችሁ ትገልጹታላችሁ። በጣም አሪፍ። ወደ ቀጣዮቹ ውስጥ ቃላቶች እንሰራለን። ኦኬ these are the vocabulary related with hair. ኦኬ እነዚህ ከፀጉር ጋር ግንኙነት ያላቸው ቃላቶች ናቸው። ፀጉር ምን ይባላል? ፀጉር is called hair. yes hair ትሉታላችሁ። ወንድም የሴትም ፀጉር hair ነው። በጣም አሪፍ። this is eyebrow very good። በጣም አሪፍ። this is eyelid ያን ሽፋሽፍት eyelid ይባላል። በጣም አሪፍ። ወረድ ሰናይ ፂም ምን ልትሉ ይችላልሽ? beard በጣም አሪፍ። this is ብብት ፀጉር armpit hair ትሉታላችሁ። armpit hair ካላችሁ nice armpit hair good በጣም ጥሩ። touch downstairs hellos pubic hair
pubic hair የምትሉት ማለት ነው። pubic hair ይባላል ማለት ነው። good እዚህ ጋር የሚወጣ ላሽ ምን ይባላል? ፀጉራችን የሚወጣ ላሽ bald spots ትባላለች። bald spots ፀጉር መተኮስ ምን ይባላል? straighten hair straighten hair ፀጉር መተኮስ ይባላል። ፀጉር መከፈል section hair ይባላል። section hair ፀጉርን ከፈለው ወይም ፀጉርሽን ተከፈይ ስትይ section your hair ትላላችሁ። section your hair ትላችሁ ነው። ጥሩ እሺ። ፀጉር መቆረጥ haircut ይባላል የምትሉት ማለት ነው። አንድ ሰው ፀጉሩ እየሳሳ ነው ስትሉት ወይም ፀጉር መሳሳት thinning hair ይባላል። thinning your hair ማለት ትችላላችሁ። ፀጉሩ እየሳሳ ነው ስትሉት thinning your hair is thinning ማለት ትችላላችሁ ማለት ነው። ሽበት ምን ይባላል? ሽበት gray hair right? gray hair ሽበት ነው። በጣም ጥሩ። አሁን ትንሽ ኤክስፕሬሽኖችን ያለማምጣችሁ እስቲ አሁን የብብትህን ፀጉር አስወግድ ስትሉ ወይም ያውቁትን ፀጉር አስወግድ ስትሉት ምንድነው የምትሉት? ቶሎ መልሱልኝ። remove your armpit hair አላችሁ። ፀጉርሽን ተሰሪ ትላት ምንድነው የምትሉት? get your hair done አላችሁ። ኦኬ ፀጉርሽን ተከፈይ ስትሏት ሴት ልጅ ወይ እህታችሁ section your hair or part your hair ማለት ትችላላችሁ። part your hair or section your hair ብላችሁ መግለጽ ትችላላችሁ። definitely ማለት ነው። በጣም አሪፍ። ፀጉርን ተቆረጥ ስትሉ get a haircut ወይም get your hair cut ማለት ትችላላችሁ። get your hair cut ወይም get a haircut ማለት ትችላላችሁ ፀጉርን ተቆረጥ ስትሉት። ኦኬ ፀጉርህ እየሳሳ ነው ስትሉት your hair is thinning right? ላሽ አለብህ እዚህ ጋር ስትሉት you have bald spots okay? you have bald spots። ፀጉርህን አሳድግ ስትሉ አንድን ሰው ፀጉርህን አሳድግ ወይም አሳድግ ስትሉ get your hair grow out ማለት ነው። get your hair grow out ፀጉርሽን አሳድግ እያላችሁ ነው ማለት ነው። ሽበት አለብህ ስትሉ you have gray hair ትላላችሁ። ሽበት አለብህ ስትባል you have a gray hair ማለት ነው። ፍሬዝ መጠቀም ትችላላችሁ ማለት ነው። ፀጉርሽን ተኩሹ እንዴት ነው የምትሉት? ፀጉርሽን ተኩሹ straighten your hair ማለት ትችላላችሁ። ፀጉርሽን ተኩሹ እያላችሁ ነው ማለት ነው። ታች ያለውን ፀጉርህን አስወግድ ስትሉት get a cut your pubic hair ትላላችሁ። get a cut your pubic hair ያንን አስወግደው እያላችሁ ነው ማለት ነው። this is all about for today ይሄንን ይመስላል ማለት ነው ዛሬ የነበረን ቪዲዮ። I hope እንግዲህ እነዚህ vocabulary ቃላቶች እንደተጠቀማችሁ 100% እርግጠኛ ነኝ because this is the whole that nothing is impossible በኢትዮጵያ ቋንቋ የማይቻል ነገር አይኖርም ማለት ነው። ለዚህ ቻናል አዲስ ከሆናችሁ እናንተ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ ማለት ነው። እስቲ መጨረሻ ላይ አንድ ጥያቄ ጠይቃችሁ ኮሜንት ላይ ተሳውቁኛላችሁ ማለት ነው። ወንድ ቢሆን ፀጉርን ተሰራ ስትሉት ምን ትሉታላችሁ? leave your comments under the comment section ሐሳባችሁ ስለታችሁ ኮሜንት ላይ ጻፉልኝ። በቀጣይ አሪፍና ምርጥ ቪዲዮ እስክንገናኝ እስከዛው ባይ ባይ ቻው። ቃላት አዲስ ተስፋ የመጨረሻው ቅጽኑታ በኢትዮ ቋንቋ የማይቻል ነገር የለም ሁሉም ይቻላል ላል